አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ አለሁ አልሐምዱሊላህ። ቢስሚላህ ተወከልቱ አላህ። ዛሬ ቢስሚላህ ብዬ ጀምሬያለሁ። ኢንሻአላህ አታሳፍሩኝም። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን እንደምታሳድጉልኝ በጥሩ ወደ ጥሩ ተስፋ እንደምታገቡኝ አልጠራጠርም። ካላህ በታች እናንተን ተማምኜ ነውና እንዳታሳፍሩኝ። ኢንሻአላህ እንጣላኩሻለሁ። እንጀራ ልጋግር ነው። በእርግጥ ቆይቻለሁ መጋገር ከጀመርኩ፣ ግን አሁን ነው ትዝ ብሎኝ ልሞክር እድሌን ልሞክር ብዬ ጀመርኩ። አደራ ከፍታችሁ ተውት። ለእናንተ ምናልባት ላይጠቅማችሁ ይችላል፣ ለእኔ ግን ይጠቅመኛል። ከፍታችሁ እዩልኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት ማስተካከል ያለብኝ ነገር ያው እንደምታውቁት አዲስ ነኝ፣ ጀማሪ ነኝ። ማስተካከል፣ መጨመር፣ መቀነስ ያለብኝ ነገር ካለ ኮሜንታችሁን ብትሰጡኝ እቀበላለሁ። ለማስተካከል እሞክራለሁ። ባለኝ አቅም ሁላ የተሻለ ነገር ጥሩ ነገር ይዤ ለመቅረብ እሞክራለሁ እና ቤተሰብ አድርጉኝ፣ አሳድጉልኝ። ገና 60 ምናምን የለውም 60 ብቻ ነው። እንትን እያላችሁ ሰብስክራይብ እያደረጋችሁ አሳድጉልኝ። ቢያንስ እንኳን 1000 በዚህ ወር አስገቡልኝ። እኔ ደግሞ በየቀኑ ውሎዬን እየቀረጽኩ በተሻለኝ አቅም ጥሩ ነገር እያደረኩ ለማቅረብ እሞክራለሁ። በተሻላችሁ መጠን እናንተ ደግሞ ሰፖርት አድርጉኝ፣ አደራ እላለሁ። እንደማታሳፍሩ ደግሞ ተስፋ አደርጋለሁ። ምን ማለት ፈልጌ ነው? በእርግጠኝነት ምናልባት አረብ ሀገር ያላችሁ ትኩስ እንጀራ ይናፍቃችኋል። አላህ ከናፈቃችሁት አላህ አገናኛችሁ እና ያው ቢያንስ በማየት ተንበሩ ኃይል የለም። ዛሬ 2 ሰዓት ሳይሆን የለኮስኩት ምጣድ ይሄ እስካሁን ድረስ እየከፈትኩ እየከደንኩ እያሰቃየኝ ነው። ልጄ ዛሬ ፈተና ስለሆኑ በጊዜ ነው የምትመጣ። 6 ሰዓት ነው በቃ መውጫቸው። ስለዚህ ከዚህ ቢያንስ ለ6:10 ጉዳይ ሩብ ጉዳይ መውጣት አለብኝ። ሰርቪስ ተበላሽቷል ብሎ ደውሎልኝ የሚያመጣቸው ሰውዬ እኔ ነኝ ሄጄ ማመጣት። ስለዚህ ቶሎ ስራዬን መጨረስ አለብኝ። ወጣ ብዬ ትንሽም ቢሆን የሆነች ቦታ ወጣ ብዬ ከደረስኩ በኋላ ስራ መስራት በጣም ነው የሚደብረኝ። ወይ ቁጭ ብዬ ቡና እንደዚህ ነገር ምናምን ካልሆነ ሌላ የሚያሯሩጥ ስራ መስራት አልፈልግም። ከልጆቼ ጋር ነው ጊዜ ማሳለፍ የምፈልገው። ፈተና ስላለባት ደግሞ ማስጠናት አለብኝ። ኢንሻአላህ ነገ ዛሬ 50 ነው የመጨረሻቸው ቀን ይዘጋል። ነገር ግን አብዛኛው ትምህርት ቤት ስለተዘጋ ይዘጋሉ ብዬ አስባለሁ እና ነገ ነው የሚጨርሱት። ስለዚህ አላህ እንግዲህ ሰብሩን ይስጠን። በጣም ልጆች ቤት ሲሆኑ ፈተው ነው የሚገጥሙን። እንግዲህ አላህ እነሱን የሚያሳድግልን ለእኔም ሰብር ይስጠኝ፣ ለእኛም ሰብር ይስጠን። በመሀል ማለት ነው ሲርበኝ ዛተር ይታያችኋል። ዛተር በዳቦ ቀብቼ ሻይ በጣም የምወደው ነው። ጃምቦ ነው የምጠጣው። ሻይ በዛተር በተቀባ ዳቦ እየበላሁ ነው ቁርስ። 4 ሰዓት ነው ቁርስ አበላሁ። ምራበኝ እና
ቁጭ ብዬ ደግሞ ሰዓቴን ከሚጨርስ ቁርስ ልብላ ውዶቼ ያለችዋን ቀመስ አድርጌ እርግጥ ነው ጠዋት አጎራርሰውኛል እነሱ ሲበሉ። አሁን ደግሞ በመሀል በጠዋት እና ይችን ስናክ ነገር ላድርግ ብዬ ነው ውዶቼ። እንብላ። እዚህ ጋር ደግሞ ቤታችንን ለማስተካከል እሞክራለሁ። ቤቱ ዝብርቅርቅ ወጥቷል። እዚህ ጋር ጎረምሳዬ ተኝቶ ቲቪ እያየ ነበረ። አጋጣሚ ውጭ ጋር የልጆችን ድምፅ ሲሰማ ልውጣ ሲለኝ እኔም ቤቴን ለማስተካከል ስለምፈልግ ተጫወት አልኩት። ለትንሽ ደቂቃ ለ10 ደቂቃ ምናምን ፈቅጄለታለሁ። እና ቤቴ ይችን ትመስላለች። ሳሎኔ ይህን ይመስላል። አስተካክለዋለሁ። ቶሎ ቶሎ ፏፏ ላድርግ እስኪ። በቃ የልጅ ቤት አንቺም እንትን ብሎ አይጸዳም ጸርቶ። አሁን አስተካክያው እንትን ብዬ አጸዳድቼ ወጥቼ ነበረ። ስመጣ ግን እንደዚህ በአንድ እግሩ አቆሞት ዳቦ ፈርፍሮ ጥሎ በቃ ምን አስመስሎታል። እንትን ከባድ ነው። ብቻ አልሐምዱሊላህ ድምቀቶቼ ናቸው። ብቸኛ ነበርኩና ሰው አለኝ፣ በቃ የምኖርለት ሰው አለኝ ብዬ የምኮራባቸው። አልሐምዱሊላህ አላህ ልጅ ለሌለው ሁሉ ልጅ ለፈለገ ሁሉ አላህ ይስጠው። እኔ በቃ ይሄ ነው ዱዓዬ። በልጅ ማንም ሰው በልጅ እጦት እንዳይቀጣ። ያቆሽሹ እነሱ ሲኖር ነው ድምቀቱ። ቤቱ ራሱ ጭር ነው የሚል። ለትንሽ ደቂቃ ወይ ከተኙ ወይ ወጣ ብለው እንደዚህ የሆነ ቦታ ሊጫወቱ ምናምን ከሄዱ በጣም ነው የሚደብረኝ። ያ የብቸኝነት እንትኔ ነው በቃ ትዝ የሚለኝና አልሐምዱሊላህ እንኳንም ወለድኳቸው፣ እንኳንም ኖሩልኝ። አልሐምዱሊላህ እየተመላለስኩ ነው የማጸዳ። ትንሽ ኩሽናዬ እና ቤቴ ይራራቃል እና እንትን ይላል። እዛ እየተመላለስኩ በጣም ነው የሚያደክመው። ቢስሚላህ እንደዚህ ሁለት ስራ አንዴ ቁጭ ብዬ እንጀራ ብቻ መጋገር አልወድም። ወይም ልብስ ከሆነ ልብስ ብቻ ማጠብ አልወድም። በመሀል የሆነች ነገር እየሰራው የሆነ ነገር ሁሉንም ስራ በአንዴ ነው ጨርሼ እንትን ማለት የምፈልገውና ያው ይሄ ቤቴ ነው። ከዛ እንትኑ ማለት ነው ይሄ በመሀል ይሄ የሚከራይ ቤት ነበር። የሆነች ከአረብ ሀገር የመጣች ልጅ ነበረችበት። ለእረፍት ለ1 ወር ከ15 ቀን መጣ። ተከራይተው ቆይታ ለቃው ሄዳለች። ተከራይተውታል። ሰው አለበት፣ ይቅርታ ሰው አለበት እና ብዙ ጊዜ እንትን አይሉበትም፣ አይኖሩበት። 2 ቀን 3 ቀን ነው ከሳምንት እየመጡ የሚቀመጡበት። ከዛ ጀምሮ ማለት ነው ኩሽና ያለው እዚህ ነው። እዚህ ጋር ልብስ ማጠቢያ ማሽን ያለ ልብስ እያጠብኩ ነው በመሀልም ማለት ነው። እዚህ ጋር ወራዬ ይበቃኛል ዛሬ። በቃ ኃይሉ በጣም ስላለ ካልሆነ ለሊት ተነስቼ ጋግራለሁ እንጂ እንደዚህ ቀን መጋገር ላይ በጣም ነው የሚያዝገው። በጣም ነው እንትን ያለ ጊዜ ነው የበላኝ። ዛሬ እዚህ ጋር ያቀናል መጨረሻ ነው አንድ ለጋገር ነው የቀዳው ክሊት ሳለው ማለት ነው። ልብሴን እዚህ ጋር እያጠብኩ ነው። እንጀራዬን ጨርሻለሁ። ልብሱ አንተን እስከሚል ድረስ አሽቶ እስከሚጨርስ ቤቴን ፏርጌ ጨርሻለሁ። ቡና ቀራርቤያለሁ። ባለቤት የሚመጣው ገና 10 ሰዓት 11 ሰዓት አካባቢ ነው የሚመጣው። ትንሽ ራቅ ያለ ቦታ ነው የሚሰራው። ግን አሁን ኦልሬዲ 5 ሰዓት ምናምን ነገር ሆኗል። አቀራርቤ ጨርሻለሁ። ምሳ ሰርቻለሁ። ጨርሻለሁ ማለት ነው። ሻወር ወስዳለሁ። ለልጅ ይዘጋጃለሁ። ሰዓት ሲደርስ እወጣለሁ። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ። እወዳችኋለሁ። በሌላ ቪዲዮ በጥሩ ሁኔታ የተሻለ ነገር ይዤ እስከምቀርብ ድረስ በጣም እወዳችኋለሁ። ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ አትርሱ እላችኋለሁ። ለዛሬው እዚህ ጋር ይበቃኛል። ቻው ቻው።